የዓለም ሰዓት እጆቿ ወደ ኩለሌት ተቃርበዋል። በምስራቅ አድማስ ላይ የሚታየው ብርሃን የፀሐይ መውጫ ሳይሆን የባሩድና የእሳት ነበልባል ጥላ ይመስላል። በዋሽንግተን ዲሲ፣ በሞስኮና በቴህራን መካከል ያለው የአየር ክልል በማንኛውም ሰከንድ ሊበጠስ የተቃረበ የክራር ክር ሆኗል። ዓለም ትንፋሿን ወጣ የሰው ልጅ ታሪክ አቅጣጫውን ሊቀይር የሚችልበትን ያንን ወሳኝ ቅጽበት እየተጠባበቀች ነው። ይህ ተራ የዲፕሎማሲ ፍጥጫ አይደለም። ይህ በቢሊዮኖች በሚቆጠሩ ሰዎች ሕይወት የዓለምን ኢኮኖሚና የሀያላን መንግስታትን መጻኢ ዕድል የሚወስን የታሪክ መገንጠያ ነው። ከዋይት ሃውስ ኦቫል ኦፊስ የወጣው ያ ድምፅ በመላው ዓለም የሚገኙ የዜና ማሰራጫዎችን ድንገት አጥለቅልቋቸዋል። ዶናልድ ትራምፕ ያላንዳች መሳቀቅና ዲፕሎማሲያዊ ይለፍ ለኢራን ግልጽና የማያሻማ የመጨረሻ ማስጠንቀቂያ ሰጥተዋል። ቀኑ ተቆርጧል፣ ሰዓቱ እየሄደ ነው የሚለው ትዕዛዝ በቴህራን ቤተ መንግስት ቅጥሮች ውስጥ እንደ መብረቅ አስተጋብቷል። አሜሪካ ለኢራን የሰጠችው የጊዜ ገደብ እንደ ተራዛቻ የሚታይ አይደለም። ወይ የቀረበውን ስምምነት ተቀበሉ አሊያ ግን የጥፋት በትር ይወርዳል የሚለው የትራምፕ ቃል በመካከለኛው ምስራቅ ሰማይ ላይ የጥፋት ደመና እንዲያንዣብብ አድርጓል። የማስጠንቀቂያ ከወጣ በኋላ በፋርስ ባህረ ሰላጤ ላይ የሚንሳፈፉት የአሜሪካ የጦር መርከቦችና በኳታር እንዲሁም በሳውዲ አረቢያ የሚገኙት የቢ52 የቦምብ ጣይ አውሮፕላኖች ሞተሮቻቸውን እያሞቁ እንደሆነ ይነገራል። ነገር ግን በቴህራን በኩል የሚታየው እንቅስቃሴ ይበልጥ አስደንጋጭና ሚስጥራዊ ነው። ከጠፈር ላይ የተነሱ የሳተላይት ምስሎች የዓለምን የስለላ ድርጅቶች እንቅልፍ ነስተዋል። በኢራን ወታደራዊና የኒኩለር ተቋማት አካባቢ የሚታየው የጭነት መኪናዎችና የግዙፍ ማሽነሪዎች እንቅስቃሴ አንድ ትልቅ ነገር እየተከናወነ መሆኑን ያበስራሉ። በቅርቡ በተሰነዘሩ ጥቃቶች ጉዳት ደርሶባቸው የነበሩት ሚስጥራዊ ኒኩለር ሳይቶች አሁን በከፍተኛ ፍጥነት እየተፈተሹና ጠቃሚ ቁሳቁሶች እየወጡባቸው እንደሆነ ምስሎች ያሳያሉ። የኒኩለር ቁሳቁሶችን ከፍርስራሾች ውስጥ የማውጣትና ወደ ሌላ ያልታወቀ ቦታ የማሸሽ ድርጊት ኢራን የአሜሪካን ጥቃት በመጠባበቅ ላይ መሆኗንና የመጨረሻውን ካርድ ለመጠቀም እየተዘጋጀች መሆኑን ይጠቁማል። እነዚህ በበረሃው መሃል የሚታዩት ነጠብጣቦች የዓለምን ደህንነት አደጋ ላይ የሚጥል የራዲዮ አክቲቭ ቁሳቁሶች ሽሚያ ሊሆኑ ይችላሉ። በዚህ በውጥረት የተሞላ ሰዓት በሞስኮ የክሬምሊን ግቢ ውስጥ ሌላ የታሪክ ምዕራፍ እየተጻፈ ነው። ቭላድሚር ፑቲን የኢራንን ከፍተኛ የደህንነት ኃላፊ በታላቅ ክብር ተቀብለው አነጋግረዋል። ይህ ስብሰባ ተራ የጎረቤት ሀገራት ግንኙነት አይደለም። አሜሪካ በኢራን ላይ የምታሳድረው ግፊት በበረታበት በዚህ ወቅት ሩሲያ ከቴህራን ጎን መቆሟን ለዓለም የምታሳይበት ድፍረት ነው። በፑቲንና በኢራኑ የደህንነት ሹም መካከል የተደረገው የፊት ለፊት ንግግር በመካከለኛው ምስራቅና በምስራቅ አውሮፓ ያለውን የኃይል ሚዛን የሚቀይር አዲስ የምስራቅ ጥምረት መፈጠሩን ያበስራል። ሩሲያ ለኢራን የምትሰጠው ወታደራዊና የቴክኖሎጂ ድጋፍ አሜሪካ የምታስበውን ፈጣንና ቀላል ጥቃት ወደማይገመትና ዓለም አቀፋዊ ወደሆነ ጦርነት ሊቀይሮ ይችላል። በሞስኮ የክረምት ቅዝቃዜ ውስጥ የተደረገው ያሞቅ ያለ የእጅ መጨባበጥ ለዋሽንግተን የተላከ ግልጽ የተቃውሞ ምልክት ነው። የገንዘብና የኢኮኖሚው ዓለምም ቢሆን በዚህ ውጥረት ውስጥ ክፉኛ እየተናወጠ ነው። ፋይናንሻል ታይምስ እንደዘገበው በኢራን ላይ ጣለው ከፍተኛ ግፊት ያለው የኢኮኖሚ አውታሮቿን ወደ መጨረሻው ጫፍ አድርሷቸዋል። የነዳጅ ገበያው በማንኛውም ሰከንድ ሊፈነዳ እንደተዘጋጀ እሳተ ገሞራ እየተንተከተከ ነው። የአሜሪካው ፕሬዝዳንት የሰጡት የጊዜ ገደብ እየተቃረበ በመጣ ቁጥር የዓለም ገበያ ትንፋሹን ውጧል። ጦርነት ቢቀሰቀስ የሆርሙዝ ወሽመጥ ሊዘጋ ይችላል የሚለው ስጋት የዓለምን የንግድ መርከቦች ጉዞ አዘግይቷል። ይህ የዲፕሎማሲና የወታደራዊ ፍጥጫ ብቻ አይደለም። ይህ እያንዳንዱ ሰው የኪስ ቦርሳ የሚነካ የዓለምን የኢኮኖሚ ስርዓት ሊያፈርስ የሚችል ታላቅ ረደ መሬት ነው። ምስሉን በዓይነ ህሊናችሁ ሳሉት። በቴህራን ዳርቻ የሚገኙት ሚስጥራዊ ተራሮች በመሬት ስር የተቆፈሩ ሰፊ ላቦራቶሪዎችና ሚሳኤል መደበቂያዎች አቅፈዋል። ከላይ ግን የማይታዩት የሳተላይት አይኖች እያንዳንዱን እንቅስቃሴ ይከታተላሉ። የጭነት መኪናዎች በሌሊት ጨለማ ውስጥ በራዲዮ አክቲቭ መከላከያ የታሸጉ ሳጥኖቻቸውን ተሸክመው ሲጓዙ ይታያሉ። እነዚህ ሳጥኖች በውስጣቸው የያዙት ምንድን ነው? የዩራኒየም ማበልጸጊያ ማሽኖች ወይስ የተዘጋጁ የኒውክለር ጥሬ ዕቃዎች? ይህ የሽሚያና የመደበቅ ጨዋታ በሰከንዶች ልዩነት ውስጥ ወደ እሳት ጦርነት ሊቀየር ይችላል። ትራምፕ በዋይት ሃውስ ሆነው እነዚህ ምስሎች ሲመለከቱ ጊዜ አልቋል የሚለው ንግግራቸው ይበልጥ እየጠነከረ ይሄዳል። በሞስኮ በኩል ያለው ትዕይንት ደግሞ ይበልጥ ሲኒማቲክ ነው። በክሬምሊን ግድግዳዎች ላይ ያረፈው የቀይ መብራት ነጸብራቅ የሩሲያን ኃያልነትና ምስጢራዊነት ያሳያል። ፑቲንና የኢራኑ ልዑክ በረዥም ጠረጴዛ ላይ ተቀምጠው የጦርነት ካርታዎችን ሲመለከቱ ዓለም
የሁለት ኃያላን ጥምረት ምን ሊወልድ እንደሚችል በጭንቀት ትጠይቃለች። ሩሲያ ለኢራን የሳተላይት መረጃዎችንና ዘመናዊ አየር መከላከያ መሳሪያዎችን አሳልፋ ከሰጠች የአሜሪካ ስውር አውሮፕላኖች በቴህራን ሰማይ ላይ የሚኖራቸው የበላይነት ያበቃል። ይህ የቼዝ ጨዋታ ነው። እያንዳንዱ እርምጃ ለሌላው ምላሽ የሚሰጥበት፣ እያንዳንዱ ስህተት ደግሞ በሚሊዮኖች የሚቆጠር ሕይወት የሚያስከፍልበት ጨዋታ። ትራምፕ የሰጡት ቀነ ገደብ ለኢራን መሪዎች ሁለት አማራጮችን ብቻ ነው ያስቀመጠው። አንደኛው ለዓመታት የገነቡትን የኒኩለር ምኞት መተውና ለአሜሪካ እጅ መስጠት፣ ሁለተኛው ደግሞ መላውን አገር ወደ አመድነት ሊቀይር የሚችል ጦርነትን መቀበል። የኢራን መሪዎች ግን እጅ አንሰጥም የሚለውን መፈክራቸው እንዲያዙ ናቸው። በሳተላይት ምስሎች ላይ የሚታየው ቁሳቁሶችን የማዳን እንቅስቃሴ ኢራን ለድርድር ሳይሆን ለለየለት ጦርነት እየተዘጋጀች መሆኑን ያሳያል። የተጎዱትን ሳይቶች ትተው ወደ ጥልቅ ምሽጎች መሸሸጋቸው አሜሪካ ልትመታቸው የምትችላቸውን ኢላማዎች ቁጥር እየቀነሱባት እንደሆነ ይጠቁማል። ይህ ፍጥጫ በመካከለኛው ምስራቅ ያሉትን ሌሎች ሀገራትም እንቅልፍ ነስቷል። እስራኤል፣ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች የአሜሪካን ቀጣይ እርምጃ በጉጉትና በስጋት ይጠብቃሉ። የትራምፕ ማስጠንቀቂያ እውን ሆኖ ጥቃቱ ቢሰነዘር ኢራን ምላሿን በመላው ቀጠና ላይ እንደምትረጭ ግልጽ ነው። የሚሳኤል ናዳዎች፣ የድሮን መንጋዎችና በባህር ስር የሚደረጉ ጥቃቶች መላውን ዓለም ወደ ሶስተኛው የዓለም ጦርነት ሊጎትቱት ይችላሉ። ፋይናንሻል ታይምስ እንደሚያስጠነቅቀው የሁኔታ ከቁጥጥር ውጭ ከወጣ በታሪክ ታይቶ የማይታወቅ የኢኮኖሚና የጸጥታ ቀውስ ይከተላል። አሁንም ሰዓቱ እየሄደ ነው። በቴህራን ጎዳናዎች ላይ ያለው ጸጥታ ከማዕበል በፊት ያለ ጸጥታ ይመስላል። ሰማዩን የሚቃኙት ራዳሮች ከምዕራብ የሚመጣውን ማንኛውንም የብረት ወፍ ለመለየት ተዘጋጅተዋል። በዋሽንግተን በኩል ደግሞ ቃታ ላይ ያረፈው ጣት በማንኛውም ሰከንድ ትዕዛዝ ይጠባበቃል። በሞስኮና በቴህራን መካከል ያለው የምስጢር መስመር አሁንም ክፍት ነው። ፑቲን ለኢራን የሰጡት ዋስትና ምን ይሆን? ትራምፕስ የሰጡት ቀነ ገደብ ሲያበቃ ምን ያደርጉ ይሆን? ይህ ታሪክ ገና አላበቃም። ይልቁንም እጅግ አስፈሪውና ደም አፋሳሹ ምዕራፍ ሊጀመር ጥቂት ደቂቃዎች ብቻ ቀርተውታል። የሳተላይት ምስሎቹ የኢራንን ድብቅ ዝግጅት እያሳዩ ነው። የፑቲንና የኢራኑ ሹም ስብሰባ አዲሱን ግንባር እየገነባ ነው። የትራምፕ ማስጠንቀቂያ ደግሞ የፍጻሜውን ደወል እየደወለ ነው። ዓለም በሁለት እሳቶች መካከል ቆማለች። አንደኛው የዲፕሎማሲው ጭስ ነው፣ ሁለተኛው ደግሞ የጦርነቱ ነበልባል። የትኛው ያሸንፋል የሚለው ጥያቄ መልሱ የሚገኘው በእነዚያ በሚቆጠሩት ሰኮንዶች ውስጥ ነው። የሳተላይት ምስሎቹን በጥልቀት ስንመረምር በኢራን የበረሃ ግዛቶች ውስጥ የሚገኙት የኒኩለር ተቋማት እንደ ትልቅ ቁስል ይታያሉ። ቀደም ሲል በደረሰባቸው ጥቃት የተነሳ የወደሙት ህንፃዎችና የተቃጠሉት ማሽነሪዎች በጠፈር ላይ ካሉ ካሜራዎች ሊደበቁ አልቻሉም። ነገር ግን በአሁኑ ሰዓት የሚታየው እንቅስቃሴ ከጥገና በላይ መሆኑንም ያመላክታል። የጭነት መኪናዎች ተሰልፈው፣ የግንባታ ማሽኖች ተረባርበው፣ ከፍርስራሹ ስር የሚወጡት ቁሳቁሶች ምንድናቸው? ባለሙያዎቹ እንደሚሉት ኢራን በአሜሪካ ድንገተኛ ጥቃት ሊወድሙ የሚችሉትን ወሳኝ የኒኩለር ቴክኖሎጂዎችና ጥሬ ዕቃዎች ወደ ጥልቅ የመሬት ስር ምሽጎች እያሸሸች ነው። ይህ ማለት ጥቃቱ ቢሰነዘር እንኳን ኢራን የኒኩለር አቅሟን ሙሉ በሙሉ እንደማታጣ ለማረጋገጥ የምታደርገው ጥረት ነው። ይህ የመዳን ስትራቴጂ አሜሪካ በኢራን ላይ የምታደርገውን የጥቃት እቅድ ይበልጡ ስብስብ ያደርገዋል። ትራምፕ በበኩላቸው ይህንን የኢራን እንቅስቃሴ በንቃት እየተከታተሉ ነው። ስምምነቱን አሁኑኑ ተቀበሉ አሊያ ግን ወደ ኋላ የሚመለስ ነገር የለም የሚለው ንግግራቸው ለኢራን መሪዎች ብቻ ሳይሆን ለዓለም አቀፉ ማህበረሰብም የተላከ ማስጠንቀቂያ ነው። ትራምፕ ከዚህ ቀደም ከነበራቸው የከፍተኛ ግፊት ፖሊሲ ይበልጥ ጠንከር ያለና ወታደራዊ እርምጃን የቀላቀለ መንገድ መርጧል። ይህ የጊዜ ገደብ የፖለቲካ ቁማር አይደለም። የኃይል ሚዛኑን በጦርነት ለመቀየር የተዘጋጀ እውነተኛ እቅድ ነው። አሜሪካ በኳታርና በባህሬን ያሏትን የጦር ሰፈሮች በከፍተኛ ዝግጁነት ላይ አድርጋለች። የባለስቲክ ሚሳይል መከላከያ ስርዓቶችና ስውር አውሮፕላኖች በማንኛውም ሰዓት ወደ ተግባር ለመግባት ትዕዛዝ እየጠበቁ ነው። በሞስኮ የተደረገው የፑቲንና የኢራኑ ብሔራዊ ደህንነት ምክር ቤት ጸሐፊ ስብሰባ የፍጥጫውን መልክ ወደ ዓለም አቀፋዊ ደረጃ አሸጋግሮታል። ሩሲያ በዩክሬን ጦርነት ምክንያት ከምዕራባውያን ጋር ባለችበት ከፍተኛ ቅራኔ ውስጥ ሆና ከኢራን ጋር ያላትን ወታደራዊ ትብብር ማጠናከሯ ዋሽንግተንን ክፉኛ አስቆጥቷል። ፑቲን ለኢራን የሰጡት ድጋፍ ወታደራዊ መሳሪያዎችን ብቻ ሳይሆን የስለላ መረጃዎችንና የዲፕሎማሲያዊ ከለላንም ያካትታል። ይህ ማለት አሜሪካ ኢራንን ብትመታ ሩሲያ በበኩሏ ለኢራን የምትሰጠውን ምላሽ እንደምታፋጥን ፍንጭ ነው። ይህ የሀያላን መንግስታት ፍጥጫ መካከለኛው ምስራቅን ወደ ታላቅ የጦር አውድማነት ሊቀይረው ይችላል። ፋይናንሻል
ታይምስ እንደዘገበው የኢራን ኢኮኖሚ አሁን ባለበት ሁኔታ ለረጅም ጊዜ ጦርነት ዝግጁ አይደለም። ይሁን እንጂ የኢራን መሪዎች ከውርደት ጦርነት ይሻላል የሚል አቋም ይዘዋል። በኢራን ከተሞች ውስጥ የሚታየው የኑሮ ውድነትና የህዝቡ ቅሬታ መንግስቱ ትኩረትን ወደ ውጭ ጠላት ለማዞር እንዲጠቀምበት አድርጎታል። ጦርነት ቢነሳ የኢራን ህዝብ ከመንግስቱ ጎን ይቆማል ወይስ አጋጣሚውን ተጠቅሞ ለውጥ ይፈልጋል የሚለው ጥያቄ የቴህራን መሪዎችን በስጋት ላይ ጥሏቸዋል። በሌላ በኩል ደግሞ የአሜሪካ ማዕቀቦች ኢራንን ወደ ሩሲያና ቻይና ይበልጥ እንድትጠጋ አድርጓታል። የሳተላይት ምስሎችን በድጋሚ ስንመለከት በናታንዝ የኒውክለር ተቋም አካባቢ አዳዲስና ጥልቅ የሆኑ ጉድጓዶች ሲቆፈሩ ይታያሉ። እነዚህ ጉድጓዶች ተራ መደበቂያዎች አይደሉም። ማንኛውንም አይነት የአየር ድብደባ ሊቋቋም የሚችሉ የኒውክለር ምሽጎች ናቸው። ኢራን ቁሳቁሶችን ከፍርስራሽ ውስጥ እያወጣች ወደ እነዚህ አዳዲስ ምሽጎች እያዘዋወረች ነው። ማለት አሜሪካ ያረጁትንና የታወቁትን ሳይቶች ብትመታ እንኳን ዋናው የኒውክለር ስራ በመሬት ስር በሚስጥር ይቀጥላል ማለት ነው። ይህ የድመትና የአይጥ ጨዋታ የዓለምን የስለላ ድርጅቶች አቅም እየፈተነ ነው። ትራምፕ የሰጡት ቀነ ገደብ እያበቃ ሲመጣ በመላው ዓለም የሚገኙ ሀገራት የየራሳቸውን ዝግጅት እያደረጉ ነው። አውሮፓ በዲፕሎማሲው መንገድ ፍጥጫውን ለማርገብ ብትሞክርም በትራምፕ ግትርነትና በኢራን እምቢተኝነት መሃል ተጠልፋለች። በመካከለኛው ምስራቅ ያሉ የአሜሪካ ወዳጆች ደግሞ የኢራን የሚሳኤል ምላሽ በእነርሱ ላይ ሊያርፍ እንደሚችል በመስጋት የመከላከያ ስርዓቶቻቸውን በተጠንቀቅ ላይ አድርገዋል። ይህ የሰንሰለት ምላሽ አንዱ ቦታ የተተኮሰ ጥይት በመላው ዓለም ላይ ጥፋት ሊያመጣ እንደሚችል ያሳያል። ምስሉን ወደ ሞስኮን መልሰው በክሬምሊን ውስጥ ያለው የምስጢራዊ ስብሰባ የጦርነት ስልቶችን ብቻ ሳይሆን የዓለምን የኃይል አሰላለፍ የሚወስንም ነው። ሩሲያ ለኢራን ያላትን ታማኝነት በማሳየት አሜሪካ በመካከለኛው ምስራቅ ያላትን የበላይነት ለመገዳደር ቆርጣ ተነስታለች። ይህ የሞስኮና የቴህራን ጥምረት ለትራምፕ አስተዳደር ትልቅ ራስ ምታት ሆኗል። አሜሪካ ኢራንን ለመምታት ስታቅድ የሩሲያ ምላሽ ግምት ውስጥ ማስገባት ይኖርባታል። ይህ ደግሞ ግጭቱን ወደ ኒውክለር ኃያላን ፍልሚያ ሊያሳድገው ይችላል። አሁን ያለው ሁኔታ እጅግ አሳሳቢ ነው። የሳተላይት ምስሎቹ የኢራንን ድብቅ ዝግጅት እያሳዩ ነው። ትራምፕ የመጨረሻውን ማስጠንቀቂያ ሰጥተዋል። ፑቲን ደግሞ ከኢራን ጎን ቆመዋል። ፋይናንሻል ታይምስ እንደሚለው የዓለም ኢኮኖሚ በዚህ ውጥረት ውስጥ ክፉኛ እየተጎዳ ነው። የነዳጁ ዋጋ መናር ጀምሯል። የአክሲዮን ገበያዎች ተናውጠዋል። ይህ የጦርነት ጥላ ብቻ አይደለም። ይህ እየመጣ ያለ ታላቅ ማዕበል ነው። በቴህራን በኢስፋሃንና በሺራዝ ከተሞች የሚኖሩ ዜጎች ሰማዩን በስጋት ይመለከታሉ። የትራምፕ ማስጠንቀቂያና በሬዲዮና በቴሌቪዥን ሲሰማ የህይወት ዋስትናቸው ምን ሊሆን እንደሚችል ያስባሉ። በሌላ በኩል ደግሞ የአሜሪካ ወታደሮች በባህረ ሰላጤው ላይ በሚገኙ መርከቦች ላይ ሆነው ትዕዛዝ ይጠባበቃሉ። ሁለቱም ወገኖች ለማይፈልጉት ግን ደግሞ ለማይቀረው ጦርነት ዝግጁ ይመስላሉ። ይህ የሰው ልጅ ስልጣኔ ትልቅ ፈተና የገጠመበት ወቅት ነው። ሳቴላይቶቹ አሁንም ምስሎችን ይልካሉ። የኢራን የጭነት መኪናዎችም ጉዟቸውን ቀጥለዋል። ትራምፕ በዋይት ሀውስ ሆነው የመጨረሻውን ደቂቃ ይጠብቃሉ። ፑቲን በሞስኮ ሆነው የቼዝ ጨዋታውን እያካሄዱ ነው። ዓለም ግን ትንፋሿን ውጣ የሰላሙን ተስፋ ለመጨረሻ ጊዜ እያየች ነው። አውሎ ንፋሱ እየመጣ ነው። ማንም ከጥፋቱ እንደማያመልጥ ግልጽ ነው። ንፋስን የዘሩትም ሆኑ ንፋስን የተጋቱት ሁላቸውም በታሪክ መዝገብ ላይ በደምና በእሳት የሚጻፉ አዲስ ምዕራፍ ሊከፍቱ ነው። በዚህ ሰዓት የአሜሪካ ስትራቴጂካዊ የቦምብ ጣይ አውሮፕላኖች በሰማይ ላይ የሚያሰሙት ድምፅ እንደ ሞት ማስጠንቀቂያ ይደመጣል። ትራምፕ የሰጡት ቀነ ገደብ ሊያበቃ ጥቂት ሰዓታት ሲቀሩት ዓለም አቀፍ ድርጅቶችና ዲፕሎማቶች የመጨረሻውን የሰላም ጥረት እያደረጉ ነው። ነገር ግን በቴህራን በኩል ያለው ዝምታና ሚስጥራዊ ዝግጅት የሰላሙን ተስፋ እያጨለመው ነው። የሳተላይት ምስሎች እንደሚያሳዩት ኢራን የኒውክለር ቁሳቁሶቿን ወደማይታወቁ ስፍራዎች አሽሽቶ መጨረሱን ጠቁሟል። የማለት ጥቃቱ ቢሰነዘር እንኳን ኢራን ያጸፋ ምላሽ ለመስጠት ያላትን አቅም ይዛ ትቆያለች ማለት ነው። በሞስኮ ያለው የፑቲንና የኢራኑ ባለስልጣን ስብሰባ ውጤት አሁን መሬት ላይ መታየት ጀምሯል። ሩሲያ ዘመናዊ ራዳርና የኤሌክትሮኒክስ ጦርነት መሳሪያዎችን ለኢራን እያቀረበች እንደሆነ የሚገልጹ ሪፖርቶች እየወጡ ነው። ይህ ደግሞ የአሜሪካን የአየር የበላይነት ጥያቄ ውስጥ የሚከት ነው። ጦርነቱ ቢጀመር በአንድ ወገን ብቻ የሚካሄድ ጥቃት ሳይሆን ሁለቱም ወገኖች እጅግ ዘመናዊ መሳሪያዎችን የሚጠቀሙበት የቴክኖሎጂ ፍልሚያ ይሆናል። ይህ ደግሞ የጥፋቱን መጠን እጥፍ ድርብ ያደርገዋል። ፋይናንሻል ታይምስ እንደሚለው የዓለም ሀያላን ሀገራት በዚህ ፍጥጫ ምክንያት በሁለት ጎራ ተከፋፍለዋል። ቻይና የኢራን የነዳጅ ገዢ በመሆኗ አሜሪካ የምትወስደውን ማንኛውንም ወታደራዊ እርምጃ በጽኑ እንደምትቃወም ገልጻለች። ይህ የጂኦፖለቲካ ውጥረት መካከለኛው ምስራቅን የዓለም አቀፍ ፍልሚያ ማዕከል አድርጎታል። ትራምፕ የሰጡት ቀነ ገደብ የአሜሪካን ብቻ ሳይሆን የመላው ዓለም የወደፊት ዕጣ ፈንታ የሚወስን ነው።